ቀነኒሳ ፋኖን ተቀላቀለም። ቀነኒሳ ስልጣን ልቀቅ ለአብይ በማለትም ማስጠንቀቂያውን አስተላልፏል። አሁን ላይ የተሰማው መረጃ በእጅጉም አስገራሚ ነው። ቀነኒሳ በቀለ አሁን ላይ ፋኖን በይፋ መቀላቀሉ ተዘግቧል። ቀነኒሳ ለጠቅላይ ሚኒስትር ዶክተር አብይ አህመድም ስልጣን ልቀቅ በማለትም መልእክቱን አስተላልፏል። ብዙዎች በእጅጉም ተገርሟል። አትሌቱ አሁን ላይ ያለውን ገንዘብ በሙሉ ለፋኖ እርዳታ እያደረገ ነው። ከዚህም ባሻገር ትግሉን ተቀላቅሏል። ይህ መረጃ በጣም አስደሳች ነው። ብዙሃን ሰሞኑን ተከፍቷል። የተከፉበት ዋነኛው ጉዳያቸው ደግሞ አሁን ላይ እስክንድር ነጋ ከአማራውያን ጋር ትንሽ መጣቃሉ ነው። እናም አሁን ላይ እስክንድር ነጋም ከአማራ ኃይል ትንሽ ነጠል ማለቱ ብዙሃንም ቢያስቆጣም ግን እንዲህ አይነት መረጃ ሲሰማና ቀነኒሳ በቀለ ፋኖን መቀላቀሉን ሲዘገብ አስደሳችና ሰበር መረጃ ይሆናል። አድማጮቼ ቀነኒሳ በቀለ እንዴት ፋኖን ተቀላቀለም? እንዴት ያለውን ንብረት በሙሉ ለፋኖ ለገሰን? እንዲሁም ጠቅላዩ ይህን ሲሰማ ምን አደረገ የሚለውንም በዛሬው ፕሮግራም የምንቃኙ ይሆናል። ጠቅላይ ሚኒስትሩም ዝም ብሎ አልተቀመጠም። በፓርላማ ከትላልቅ ባለስልጣናትና ከትላልቅ ጄኔራሎች ጋር በዝግ መክሯል። ምንድነው የመከረው የሚለውን ምን ያስደምጣችኋለን። ብርሃኑ ጁላ፣ አዳነች አቤቤና ሽመልስ አብዲሳ በዚሁ ስብሰባ ተገኝተው ነበር። በዚህ ስብሰባ ከተገኙ በኋላ ትላልቅ ጉዳዮች ተነስቷል። ዘመነ ካሴን አሁን ላይ ማስወገድ ይኖርብናል፣ መርጆ ወዳጆንም እንደዛው ብሏል። እስክንድር ነጋ አሁን ላይ ከኛ ጋር በስምምነት ውስጥ ስላለን ችግር የለውም ሲሉም ተደምጧል። ይሄ አማሮችን በእጅጉ አስደንግጧል። ምክንያቱም መጀመሪያ ላይ እስክንድር ነጋና ዘመነ ካሴን ማጠፋለን ብለው ሰሞኑን እየተወያዩ ነበር። አሁን ግን እስክንድርን ከራሳቸው ወገን አድርገውታል። የፋኖን በትር የፋኖን ኃይል መቋቋም ሲያከታቸው ዋና ጄኔራሎችና የፋኖ አመራሮችን በስልጣን ሽኩቻ ለመግዛትና በብርና በፖለቲካ ጥቅማ ጥቅም ለማካለል እየሞከሩ ነው። ከነኚህ ተታሎች አንዱ እስክንድር ነጋ መሆኑን ታውቋል። ይህ እጅግ በጣም አስገራሚ ነው። ክቡራትና ክቡራን፣ ይህ በጣም አስገራሚ የሚገርም መረጃ ነው። አስቡት፣ አሁን ላይ እስክንድር ነጋ ሙሉ ለሙሉ ህዝቡን ትቶን ለብር ተታሏል። ለስልጣን ለጥቅም ዘወር ብሏል። አሁን ላይ እስክንድር አይታመንም። አድማጮቼ ይሄ በጣም የሚገርም ነገር ነው። እስክንድር ነጋ እንዲያደርጋል ብሎም ማንም የጠበቀ አልነበረም። ክቡራትና ክቡራን እስከ ቪዲዮ መጨረሻ አብራችሁን ስለነበራችሁ ምስጋና ከልብ ነው። የቻናሉ አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር አድርጉ። ቸር ቆዩልን።